እንዳታለቅስ ቶፋ እንዳታለቅስ ሰባት አናደኝ እንዳታለቅስ አንተ ኧረ አላህን ፍራ ሰውዬ እያናገርኩ ነው እንዳታለቅስ አንተ አይምሮክ ልክ አይደለም እሺ አይምሮክን አሰራ ትሰማኛለህ አንተ ጤነኛ አይደለም አንተ ደድበሃል ደደብ አመለ ዋይ ሸመራ ዋይ ሐናን ሐሰፍታ ሰሙከ ይኩን እንደለጉ ስምረን እንደለጉ ሰሙከ ማላረገ እሷ ምን ማላረገች እሷን ማለት ፈልጋለሁ ነንገር እንደማ ማሪ ፋሲቲና ሰው ነንገርቿን አምብር ነረት ደወል ሐናነኙ እኔ ሐናን ሰሙከ ይኩን ብሎኒ ከተራቲ ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ እንግዲህ ያው ከብዙ መከራና ስቃይ በኋላ ዛሬ እንደዚህ ቁጭ ብዬ ለማውራት በቅቻለሁ ማለት ነው ይሄም በስምረን ነው ስምረን በዚሁ አጋጣሚ አመሰግናታለሁ ነገር ግን ቤት ስመጣ እናቴ ጥላኝ እንደሄደችና ክፍለ ሀገር በኔ ተናዳ እንደሄደች ነው የተነገረኝ ብቻ ሁሉም ነገር በጣም ከባድ የሆነ ነው ያለው እና በጣም የሚያሳዝን ነገር ነው እናት ደግሞ ትጨክናለች ብዬ አስቤ አላቅም ግን በቃ በጣም ቆርጣለች ተናዳለች እና እማዬ በጣም ናፍቀኛለች ነው የምላችሁ እና ከስምረን ጋር አውርቶ ስለሆነ አሁን ስምረን ጠርቻት ያለውን ነገር በሙሉ እኔ በጣም ጨንቆኛል እና ቤት በቃ ምንም ማድረግ አልቻልኩም ማሰቡላ አልቻልኩም እኔ በጣም የሚያስጠላ ታይም ያሳለፍኩ ነው የደረሰብኝ ነገር በሙሉ እንግዲህ ታውቃላችሁ አይታችኋል ከዛ ሁሉ ወጥቼ ደግሞ አሁን ቤት ስመጣ በቃ የለችም እናቴ ማለት ነው እና በጣም ነው ልቤ ተሰበረ ያለው ሄሎ ሰላም አለይኩም ስሚኝ ስምረን ማይኮ ቤት ገባ የለችም ክፍለ ሀገር ሄዳለች ተናዳ ምናምን አሉኝና በእኔ ያዝና ምናምን በእናትሽ ብቻዬን ነኝና በጣም ማድረገው ነገር ግራ ገብቶኛል እባክሽ ስምረን በእናትሽ አይነ ደግሞ ታሽ ወላር ቋንት ብራጣ ነው ያጥቅፍ ወላር እባክሽ ስምረን በእናትሽ ነው ያውን ነይና እሺ እኮ ምን የሚልሽ ነገር እንትን ነው እኮ አሁን እናቴ አሁን የለችም እና ብቻዬን አሁን እሺ አሁን ሰፈር ነኝ በእናትሽ ሰምረን ነይና ያለው ነገር ዘባከ ባለፈው በጣም ማልልኝ ሐናን ጋር ደርሽን ድረስ እንዴ አልክ ይሄው አየፈረድ ያለህ አንተ ብቻ ነበር ለእናት ለአንተ ምን ያክል እንደምትሆን ስንት ዋጋ ከፍላ እዚህ እንዳደረሰች እያወቅ ቴስቴስ ስትል መረራትና ባለ ራሷን እንዳታጠፋ በአንተ ምክንያት አንድ ነገር ትሆንና ማለት ነው ምንም እንኳን ባትሆን መለቀቅ እንዳይመስል በእናት ላይ ግፍ እንደዚህ የሚሰራ ወንድ አይቻላም ወንድ ልጅ እኮ ለእናቱ ይሳሳል ምን አይነት ሰው ትሆን አንተ ትንሽ እንኳን ለእናት አታስቀው ሌላ ነገር ሲሆን እባክሽ እናቴን ማጣት አልፈልግም እናቴን ማሳዘንም አልፈልግም እባክሽ እሺ በኝ እሺ እናቴን ማን ያጣት እኮ እናቴን ለተነ ወጣታ እኮ ነይ በቃ እሺ ሰፈር ነይና ያለውን ነገር እናወራለን በቃ ፕሊስ በእናትሽ ነይ በቃ በጣም ታምጣለህ እኔ ጄል አንተ ብዬ ትክክል ማግባት አለብህ ስምረን ካልሆነ እኔም ራሴን አጠፋለሁ ነይ ብሻለሁ ነይ በቃ እኔ ምንም ነገር እንትን ማለት አልፈልግም ነይ ቀጥ ብለሽ ነይ አሁን ሰፈር እሺ እኔ ነግሬሻለሁ ስምረን አሁን የምትመጪ ከሆነ ነይ እና ያው ስምረንም እንዳልኳችሁ ነው በጣም ተናዳለችና ማንንም የለም አጠገቤ ማለት ነው እና ሐናንም ነበረች እሷም ያው እንደዚህ እኔ ከታገትኩ በኋላ ምናምን ጠፍታለች ምናምን ምንድነው ደውለ የምትነፋረቅብኝ ምን አድርጌ ነው የምትለው ለምን ዝም ብለህ እኔ ላይ እየደወልክ ምጨቀጭቀኝ ነኝ ምንድነው የሚያነፋርቅ ሴት ነው ወይ ተረጋግሽ ምንድነው የሚያስለቅስ ተረጋግሽ ሂድ እባክህ ወደዛ ደደብ እኔ በስንት ነገር ነው እንትን ብለው ታስፈራራኛለህ ጭራሽ ራሴን አጠፋለሁ ብለው እንዴት እንደመጣየኝ ምን እንደመስላየኝ ምን እንደመሰል ለምን ከኔ ህይወት አትወጡም እናንተ ምን ላርጋችሁ
ቶፋ አታልቅስ እባክህ። ወንድ አይደለህ እንዴ? ምን እየሆነ ነው? ልክ ይሰራል ወይ ይሄ አይምሮክ ያስባል? ስምረት እሺ፣ እኔ አውቃለሁ ሁሉም ነገር እንዳጠፋው በእኔ ጥፋት እንደሆነም እሷም እንደዚህ ሆነች አለችው እናቴ አውቃለሁ። ግን አሁን ለአንድና ለመጨረሻ ጊዜ አንድ ነገር ልንገርህ፣ እናትህ በጣም ጀግና እናት ናት። ወላሂ በጣም ጀግና፣ በጣም ታጋሽ እናት ናት። እኔ ወንድ ልጅ ወልጄ ማለት ነው እንደሷ ልጅ ኖሮኝ ቢሆን ኖሮ እንኳን እንትን አንድ ያለው አይደለም እኮ ስንት ሰው ሞቷል እንዴ? ቀብሬ ከገላገል ነበር እኔ እናትን በአንተ ምክንያት እንዴ። ምን ነው እናቴ ስንት ጊዜ ጾሟን አደረች በአንተ። የስንት ሰው አይንገረፋት። ትንሽ አታስብም? ወንድ ልጅ እኮ ለእናቱ ይሳሳል። አንተ እኔ በቃ ፈጣሪ ለምን እንደዚህ እንደሚያደርገኝ አላውቅም። ፈጣሪ አይደለም አታማር አንተ። እንደውም ፈጣሪ ችሎሃል። እንደ ስራ አልቀጣህም ፈጣሪ። በእናትህ ላይ እንደምታደርገው ድርጊት ፈጣሪ አልቀጣህም። እኔ ምን አይነት አይምሮ እንዳለ ኩላ ነው ግራ የሚገባል። ለሴት ብለህ እናትህ ተማራ ከቤት ትጥፋ አማረርካት። አሰቃው አራሳም ተቀውሳል። እኔን አቀወስከኝ። እኔ ራሱ ቀወስኩኝ ባንተ የተነሳ እንዴ። በዚህ ልክ ቶፋ፣ በዚህ ልክ ይኸውልሽ፣ አሁን ምንም ነገር እኮ ማድረግ የለብንም። የት እንዳለች ሰምታ ክፍለ ሀገር ሄዳለች ምናምን እንደተባለ አይደለች? የት ናት? እሺ ክፍለ ሀገር አይደለች። ኦኬ ታውቂያለሽ እንጂ ማን ነው? ኧረ እባክህ በእናትሽ የት ናት? በእናትሽ በጣም ነው እንዴ ናፈቀችክ? ናፍቆት ብቻ ሳይሆን ከሀናን ማን ናፈቀች? እናቴ ነው። እኔ እናቴ ናት ናፍቀኝ። ነገ ደግሞ ከእናት ጋር ከተገናኘክ በኋላ እማዬ ሀናን ናፈቀች እማዬ። አሁን አትገናኙም አንተና እናት። ምክንያቱም በአንተ ብዙ ተሰቃይታለች። ይበቃታል በቃ። ያለ እናት ደግሞ ኑሮ ምን እንደሚመስል ይኸው ሲጀመር እኔ ወልሽ እሷን ካላገኘው ራስ ሲጀመር እኔ ራሴን ነው የማጠፋው። የምር ነው የምልሽ። እባክህ ራሴን ነው ማጠፋ ብለህ ራሴ አታስፈራራ። ከሲምራን ምን ይጎላል ራስን ብታጠፋ? እንደውም ተገላገልኩኝ ከዚህ ጭንቀት። ለምን እንደዚህ ትያለሽ? ለምን ታስመስያለሽ? እንደምታስብልኝ እኮ አውቃለሁ። አላስብልህ። እንደምታስብልኝ አውቃለሁ። አታስመስይ። ሲቀጥል ደግሞ እንዴት መሰለሽ እናቴም ከአንቺ ጋር እንዳወራችሁ ጠርጥሬ ነበር። አይገርምሽም? እሺ አሁን እኔ ያለችው ቶፋኔ እየተረዳው እኔ ወደ ራሴ እንድመለስ ነው እሷ እንደዚህ ሆነች ያለችው ወይስ ለምንድን ነው? ቆይ እኔ የሆነ ነገር ደርሶብኝ ስመለስ አላገኛትም ሁሉ ጊዜ ለምንድን ነው? ለአንተ ብላ እኮ እናትህ ያሳለፈችው ስቃይ ይሄ ፀሐይ እያቃጠለክ ነው አይደል? አሁን አንተ እሷ እኮ በጠራራ ፀሐይ ስንቴ በእግሯ ሄዳለች አንተን ፍለጋ። የስንት ሰው ፊት እኮ ነው የገረፋት። እኔ ደግሞ በማያገባኝ እኔ ለምን ላንተ እንደዚህ አዝኜ እንደምቆረቆር ላንተ ለምን እንደዚህ እንደምንከራተት ታውቃለህ? የኔ ህይወትም ስቃይ ስለሆነ እኔ እያሳለፍኩ ያለሁትን ስለማውቀው አንተም እንደዛ እንዳትሆን ብዬ ነው። ግን አንተ ተጨማለክ፣ በጣም ተንበላጥጥ። ተጨማልቄ አይደለም ሰምረን፣ ተጨማልቄ በጣም ተጨማልቄ። ሰው እንደሚያፈቅር አፈቀርኩኝ። እሺ ፍቅር አይደለም ቶፋ፣ ይሄ ፍቅር አይደለም። እሺ ውዴ ፍቅር አትበል። እሺ ምንድን ነው? አንተ አይነም ታውሯል፣ ይሄም ታውሯል፣ ይሄም ታውሯል። ጤነኛ አይደለም። እሺ ሁሉ ነገር ታውሯል። ሁሉም ሰው እኔ ላይ ነው። እናትን እንድመልስ ከፈለክ እናትን እንዳገናኝ ከፈለክ ሁሉም ሰው እኔ ላይ ነው አይደል የሚፈርደው? ለምን እንፍረድ? እንዳታለቅስ ቶፋ፣ እንዳታለቅስ አባ፣ አታናደኝ፣ እንዳታለቅስ አንተ። ኧረ አላህን ፍራ ሰውዬ፣ እያናገርኩ ነው። እንዳታለቅስ። ሁላችሁም እኔ ላይ ነው በቃ ሁላችሁም እኔ ላይ ነው ጉልበተኛ ምትሆኑ። እኔ አሁን አንቺ አሁን እናቴን የት እንዳለች እንድትነግሪኝ ነው እንጂ እንዳወራችሁ አሁን እየነገርሽ ነው። ምለክ ተገዝተ ሀናንን ትቻለሁ ካላልክ እናትን ላታገኛት ትችላለህ። እንደዛ ነው ያለችው። በቃ እንደዛ ነው ያለችው። እሱ ወደ ሀናን የሚመለስ ከሆነ አልፈልግም ብላለች። እንደው እሱ አትልም። እሷ ብለኛለች ከዚህ በፊት አንተ የምትፈልገው ሰው ጋር መሆን ብለኛለች። እሷ ሲጀመር እሷ ያሳልፍ እኔ በገዛ እሺ ሀናን ሴት ናት። አንተን ለማድረግ ለነዛ ልጆች ሀናን ሴት ናት። ምን አቅላለሁ እኔ ሀናንን ነው ጠብቅልህ። ከራሴ ወጪ አጥቼ ነው እነዛን ሰዎች አምጥቼ አንተን ለማትረፍ ስል ልጆቹ ተጎድተዋል እኮ። እነዛን ልጆች ያ ጅብ የመሰለ ሰውዬ ሲታይ ቀጭን ነው ምን እንዳደረጋቸው አይተሃል አይደለ? ግን እኔ አንተን ለማትረፍ ያላረኩት ለምንድን ነው የምወዳቸው ሰዎች ሁሉ የሚርቁኝ? ለምንድን ነው የሚርቁኝ የምወዳቸው ሰዎች? አቀራረብ ነው አቀራረብ። ምን አጠፋው? አያያዝክ ባንደ በኩል አናንስል ባንደ በኩል እናቴ አንተ በፈጠርክ የዋነትና ሞኝነት ለይና ወቅ ቶፋ ለይና ወቅ አደባዚ ቤኪሜ ፈያሉም ማፊ ገውም ማለ አዳም ባፍተን ቤቱ በረቲን ከናፍ ኡመኒ ሲትቀለዳ ጅራ ሲጠበታርቲ ሃናን ሲንጃለቱ ሲንገሉሲ ሲጠበታርቲ እንተለቲን እሺ ሲጎቦምሳ ጅርቲ ሲትቆሳ ጅርቲ እሺ አሁን ሁሉም ተውና ለእናቴ ንገሪያት እኮ ሀዲቴ አምስት ገተ ደምተርቲም ሀዲቴ በከጀቱን ቤት ያዲ ሀደቲ የጀት ሀዲቴ ሞ እንደ ዋጋ እኒ አርገምቴ ሲባሴ አስፈታው አይደለም። እሺ ትምህርት ወስጃለሁ። በቃ ከዚህ በፊት ባለፈው በህይወቴ የተፈጠረው ነገር እዚህ ላይ ትምህርት ቤት ቢሰራ አይገባህም። አንተ ትምህርት መውሰድ አይደለም እዚህ አናት ላይ አምጥቼ እንኳን ብሰራ እኔ እኮ ምን አብሮ እንደሚያመጣኝ አንተ እንደዚህ ሆኛለሁ እንደዛ ሆኛለሁ ስትል
በወንድ ልጅ አይጨከንም ብዬ ነው። እሺ አንድ ነገር ብቻ አድርግ። ምን ላድርግልህ? እማዬ ትምጣ ቤት ትምጣ። ወላሂ ትምጣና ያለውን ነገር በሙሉ እሺ አንተና እናትህን አገናኛቸዋለሁ። ግን አንድ ነገር ቃል ገባልኝ። ምን? ሀናንን ሁለተኛ ላታገኛት። ይሄን ቃል ከገባልኝ እናትህን እተውልሃለሁ፣ አስመጣልሃለሁ። የት ናት ሲጀመር? ሀናን የት ናት? ምን አቅልሃለሁ? እኔ ሀናን የት ናት? አንተ ከጠፋክ ጀምሮ እሷም የሆነ ነገር የደረሰባት ነው። ይሄን አይተሻል ወይ እናቴ? ኧረ አላህን ፍራ አንተ ሰውዬ። ሲጀመር እሷ እኔ እንዲህ ታግቼ አጨክንም ዝም አትለም ነበር። የሆነ ነገር ባይደርስባት ኖሮ ማለት ነው። ጤነኛ ነገር ጤነኛ ነው ወይ? ጤነኛ ባልሆነ ነው። ስሚኝ ስምረን፣ አረ አንዳንዴ ያ አላህ አቅልም ቀልብም ህሊናም ስጠው። እኔ እኮ ልዋጮች አይምሮ የሚቀይሩ ቢሆን የዚህ ልጅ ነበር በቀይረው። በልዋጭ ምናምን እንዲህ የሚዞሩ ሰዎች የምር ያንተን ወይ ገራጅ ሄዶ መስተካከል ቢችል አስተካክለው ነበር። ይሄንን እንዲህ እኔ ተስተካክ ያለው ስሙኝ እንዴ መስተካከል። አሁንም ስለ ሀናን እየጠራክ አረ በፈጠረክ እኔ ሀናን ስም መስማት አልፈልግም። በፈጠረክ በቃ እሷ እኮ የኔ ጓደኛ ናት አውቃለሁ። የኔ ዘመር ናት። ምርጥ ልጅ ናት። ያንቺ ጓደኛ ናት አውቃለሁ። ግን ምርጥ ልጅ ናት። ምርጥ ልጅ ብትሆን እንዴት አሰቃያለች እንዴ? እሷ ምን ለምንድን ነው ሁሌ የሆነ ነገር ሲፈጠር እኔ ህይወት ላይ እሷ የምትወቅሷት? አንተን አስሮ ሲደበድብክ የነበረው ማን ነው እኮ? ቢደበድበኝም እሱ ይኸውልሽ ከእሷ ጋር ትገናኛለኝ እንጂ እሷ ግን ከኔ ጋር መገናኘት ትፈልጋለች። የኔ ያለችው ሁለተኛ ያለ ችግር የደረሰባን እሷ እንዴት እናንተ አግሯን ሰቅላ እየበላች የተጫወተች አይመስለኝም። ስምረን አይመስለኝም። እኔ መፈታቴን እንኳን እያወቀች ራሱ ዝም አትልም ነበር። ገባሽ? ምናልባት ከኔ ጋር ኬዝ ያለት መስሏት ይሆናል። ቀናት እንደሆነ ያፍጨረጭራታል አይደል? ማንም ሰው እኔን አይረዳኝም በዚህ ዓለም። ይረዳህ መፈለግ ነው። ማልረዳ ከሆነ ለምን ትደውልብኛለህ? ማልረዳ ከሆነ ለምን እኔን ታስጨንቀኛለህ? አንቺማ ያገሽኝ ነው እኮ ያገሽኝ ነው። ግን ለጥቅሜ ስል ነው የምደውልሽ አትለኝም እንዴ ታዲያ? እኔ ለጥቅም አይደለም ታውቂያለሽ ስምረን። ፋይዳቴ ሀናን ጓደኛሽ ብትሆን እንኳን ከሀናን የበለጠ ደግሞ ለኔ ነው ብዙ ነገር ያደረግሽልኝ ያለሽ አውቃለሁ። ስለምታሳዝነኝ ስለዚህ ማንም ስለሌለኝ ከጎኔ ወንድም የለኝም ምናምን ስለምታውቂ ነው እንተጋገዝ በሚለው ነው። እሺ ስለዚህ አሁን ሀናን ህይወቴን አስተካክል። ከእናትህ ጋር ያለው ነገር አስተካክልላለሁ ኢንሻአላህ። አላህ ያግዘን። ከሀናን ጋር ያለውን ግን አነስተኛ ሀናን እንፈልጋታለሁ። ታውቂያለሽ ሀናን ምንም ነገር አላጠፋችም እኔ ላይ። እሱም በደንብ ይወቂ። ሲምራን እናቴ የጠፋችው ለተን አንቺም አላጠፋሽም ስምረን። እኔ ስምረን አንቺም አጠፋሽ አላልኩሽም። አትያዘኝ፣ አትንካኝ በእጅ እንዳነካኝ ስምረን ፕሊስ በእናትሽ። እኔ በቃ አንተ ጤነኛ አይደለም አባቴ። አንተ ታሟሃል። አይምሮን ከኩኒ ስሪ እንጅሯቴን ሀናኒ ሲበርባችስቲ ሲምራን ሀናኒ ሲአራርሲቲ ሲምራን አንተ አይምሮክ ልክ አይደለም። እሺ አይምሮክን አሰራ ትሰማኛለህ? አንተ ጤነኛ አይደለም። አንተ ደድበሃል። ደደብ አመለ ዋይ ሸመራ ዋይ ሀናን ለሐሰፍታ ሰሙ ከኩን እንደለጉ ስምረን እንደለጉ ሰሙ ምን ማላረገ እሷ ምን ማላረገች እሷንም ማለት ፈልጋለሁ። ነንገር እንደማ ማሪፋ ሲቲና ሰው ነንገርቿን ለምን አምቦር ነረት ደወል ሀናነኙ እኔ ሀናን ሰሙ ከኩን ብሎኒ ከተራቲ ምን አርገሻል ነው አንቺ ብሎኒ ሲጀመር እሷ መጥፋቷ ራሱ ያንቺ ጃለ ነገርኩሽ። ይደር ዛርካ ከነት ቀቢን ገላኒ ሞየ ደርበጀ ተሮምን ታይናና ነንቱቅኒ ጀዝባ አነቱ ወነንታኔ ሲትሉ ዱጋ ቀብዳት ተገሳ አንድ ነገር ልንገር እንዲህ ሲል አርጌ በገላግር ደስ ይለኝ ነበር። አካሁን ይሄው ሶስት ከሳ ባሰ አናን ስላልኩ ነው። ሁለተኛ ተሳስተ ስልኬ ላይ ብልብለክ ይረ ተሳስፍቴ ደወሊ ጀዝባ ደማ